ዛሬ የምናየው በአልራጅሒ ባንክ እንዴት መላክ እንደምንችል። ፓስወርዳችሁን መጀመሪያ ማስገባት ይኖርባቸዋል። ካስገባችሁ በኋላ ኮድ ይመጣል። ያንን ኮድ ካስገባችሁ በኋላ ይከፍታል። ይሄ ነው የአልራጅሒ ባንክ። ያው ባንክ አካውንታችሁን ቁጥር ማወቅ ከፈለጋችሁ እዚህ አካውንት ውስጥ መንካት። ይሄ አካውንት ቁጥራችሁ ነው። አይባን ቁጥሩ ይሄ ነው። ከፈለጋችሁ ኮፒ አድርጋችሁ ወይ ሼር ይህንን ከነ ኪውአር ኮዱ ለምትፈልጉለት ሰው መላክ ትችላላችሁ። የሌላ ሰው ኪውአር ኮድ ስካን ማድረግ ከፈለጋችሁ ደግሞ እቺን ነክታችሁ በዚህ መንገድ አሁን ትራንስፈር ማድረግ ከአንድ ሰው ወደ አንድ ሰው ማድረግ ከፈለጋችሁ እችን ትነካላችሁ፣ ትራንስፈር። ከዛ ይሰጣላችኋል አማራጭ ከአልራጅሒ ወደ አልራጅሒ ወደ ሌላ ሎካል ሀገር ውስጥ ያለው ባንክ አካውንት፣ ወደ ኢንተርናሽናል ያለውን ወደ ውጭ ሀገር መላክ ማለት ነው። አልራጅሒ ነክታችሁ አልራጅሒ ኦልሬዲ አድ ያደረጋችሁት አካውንት ካለ እሱን ነክታችሁ ቀጥታ የምትፈልጉት አማውንት ጽፋችሁ መላክ ትችላላችሁ። ግን አዲስ አካውንት አድ ማድረግ ከፈለጋችሁ ደግሞ እቺን እዚህ ላይ ጥግ ላይ ያለችውን ነክታችሁ አልራጅሒ ባንክ ያለው ሰው አድ ማድረግ ከፈለጋችሁ ይህን ነው። ሌላ ሀገር ውስጥ ያለው አካውንት ከሆነ ሁለተኛው ትመርጣላችሁ። ኢንተርናሽናል ማለት ወደ ውጭ ሀገር መላክ የሚፈልጉ ከሆነ ሶስተኛውን መምረጥ ነው። ወደ ዩርቤ ያለው አካውንት መላክ ከፈለጋችሁ ደግሞ ወደ ዩርቤ ያለውን፣ ኒራ ደግሞ ያለው ሌላ አፕሊኬሽን ወደ እነሱ መላክ ከፈለጋችሁ የመጨረሻ ነው። እዚህ ሁሉም ተመሳሳይ ነው። አካውንት ቁጥር እዚህ ትጽፋላችሁ፣ ወይ ከፈለጋችሁ በእነሱ ሞባይል ቁጥር፣ ግን ተመራጭ የሆነው በአካውንት ቁጥራችሁ ሆነው ኦር በአይባን ሙሉ አይባን። እዚህ አካውንት ቁጥራችሁ ውስጥ የእነሱን አካውንት ቁጥር መጻፍ ትችላላችሁ። ኦር በዚች ነክታችሁ ኪውአር ኮድ ስካን ማድረግ ትችላላችሁ። ዳውንሎድ አድርጋችሁ ከላይብረሪ ውስጥ እዚህ ከላይብረሪ ነክታችሁ አፕሎድ አድርጋችሁ አድ ማድረግ ትችላላችሁ። አድ ስታደርጉ ደግሞ ቁጥራቸውን እዚህ ከጻፋችሁ ቀጥታ ስማቸው ይመጣል። ሴቭ አድርጋችሁ ኮድ ይመጣል። ያንን ኮድ ስታስገቡ ቀጥታ ኮል ይደወላል። ያንን ከተደወለ በኋላ ኮንፊርም የሚለውን ነክታችሁ አድ ይደረጋል። ሎካል ባንክም እንደዛው አይባን ትጽፋላችሁ። ይሄ ሌላ ከአልራጅሒ ባንክ ውጭ ያለው አገር ውስጥ አካውንት አድ ማድረግ ብትፈልጉ አይባኑን ሙሉ ኤስኤ የሚጀምረውን ሙሉ ትጽፋላችሁ። የባንኩን ስም ትጽፋላችሁ። የሰው የምትልክለት ትጽፋላችሁ። የቤተሰብ ስም፣ ከዛ ኮንፊርም ያደረጋችሁ ኮንቲኒው ያደረጋችሁ አድ ታደርጋላችሁ ማለት ነው። በዛው ኢንተርናሽናል ራሱ ኢንዲቪጁዋል መጀመሪያን ትመርጣላችሁ። አገሩን እዚህ ውስጥ ትመርጣላችሁ። አሁን ለኢትዮጵያ ከፈለኩኝ ኢትዮጵያ ጽፌ በኢትዮጵያ ብር ከፈለኩኝ መላክ ቀጥታ በእነሱ ቪዛ። ይሄ ብዙ ሰው ቪዛ አይኖረውም። ፒክአፕ ካሽ ወይ ዋሌት ትራንስፈር ማለት ኢቢሲ፣ ሲቢኢ፣ ሌላውን የፈለጋችሁን መላክ ትችላላችሁ።
እዚህ አሁን የሚመጣልኝ አሞሌ ብቻ ነው። ዋሌት ማለት ፒክአፕ ደግሞ ሙሉ ስማቸውን ሳትሳሳቱ ወደ አገር ቤት እንዲገባ እነሱ በመታወቂያ ባንክ በአካል መቀበል እንዲችሉ ማለት ነው። የሀገር እዚህ መጻፍ ትችላላችሁ። ኢትዮጵያ ላለው ሰው ኢትዮጵያ፣ ከዛ ሙሉ ስማቸውን ሳትሳሳቱ መጻፍ ነው እዚህ። ከዛ አታረጋላችሁ ማለት ነው። ሌላ ደግሞ በባንክ አካውንት ከፈለጋችሁ እቺኑ ብር የምትለዋን ወደ ዩኤስዲ ዶላር መቀየር ነው። ከዛ ባንክ አካውንት ትራንስፈር ይላል። ያንን ሁለተኛ ትመርጣላችሁ። የሰው ስም የሰው ኢትዮጵያዊ ከሆነ ኢትዮጵያዊ ሙሉ ስም፣ የአካውንት ቁጥር፣ ስልክ ቁጥራቸውን እዚህ ትጽፋላችሁ። ባንኩ ደግሞ ኢትዮጵያ ስትመርጡ እንደዚህ መላክ ትችላላችሁ። ወይ ሁለት የመጀመሪያን መርጣችሁ ተውሂድ ባንክ እዚህ በስዊፍት ኮድ ቀጥታ ይገባላችኋል። አብዛኛው ሰው የመጀመሪያውን ነው የሚመርጠው፣ ማለት ኢንዲቪዥዋል ከተነከ በኋላ ኢንተርናሽናል ቤኔፊሻሪ ኢንዲቪዥዋል ከነካ በኋላ አራጅ። ከዛ እዚህ ባንኮቹ ስም ይጻፋል። አባይ፣ አዲስ፣ አፍሪካን ዩኒየን፣ አሃዱ፣ አማራ፣ አዋሽ፣ ባንክ ኦፍ አቢሲኒያ፣ ብርሃን፣ ቡና፣ ኮሜርሻል ባንክ ኢትዮጵያ፣ ንግድ ባንክ ነች ማለት ነው። እሱም መርጣችሁ የፈለጉበት ከተማ መላክ ይቻላል። አራዳ ብራንች፣ አዲስ አበባ፣ ድሬዳዋ ትሬድ ሰርቪስ ሴንተር፣ ፍንፍኔ ብራንች፣ ኢንተርናሽናል ባንክ ዲፓርትመንት፣ መሀል ገበያ ብራንች፣ አዲስ አበባ ያሉት ማለት ነው። ኦር የመጨረሻው ኤክስ ያለበት አዲስ አበባ አጠቃላይ ሊደርስ ማለት ነው። ሙሉ የዛ ሰው ስም፣ ይሄ አገር ትመርጣላችሁ። መጀመሪያ ሀገራቸውን ሙሉ ስማቸውን ከናያት ስም፣ አካውንት ቁጥራቸውን እዚህ አዲስ አበባ መጻፍ ትችላላችሁ። የከተማው የት አካባቢ እንዳለ አዲስ አበባ መጻፍ ትችላላችሁ። ስትሪት ቁጥር ያለበት መንገድ መጻፍ ትችላላችሁ፣ ወይ 000 መሙላት ትችላላችሁ ከፈለጋችሁ። ቤኔፊሻሪ ቢኦ ቦክስ ከሌለው 000 መሙላት ትችላላችሁ። የመጨረሻው ራሱ ፖስታውን ሙሉ ስም፣ አካውንት ቁጥር፣ ይሄ ብራንች አዲስ አበባ መጻፍ ትችላላችሁ። ስትሪት ኔም አዲስ አበባ መጻፍ ትችላላችሁ። ስትሪት ነምበር 000 መጻፍ ትችላላችሁ። ፒኦ ቦክስም እንደዛው፣ ፖስታል ኮድም ከሌላቸው እንደዛ መጻፍና አዲስ አበባ በመጨረሻው ላይ አዲስ አበባ መጻፍ ትችላላችሁ።
መረጃ ከጻፋችሁ በኋላ ኔክስት ትሉና አረጋግጣችሁ ኮንፊርም ትላላችሁ። ኮንፊርም ካረጋችሁ በኋላ ያው ኮድ ይመጣል። ያንን ታስገባላችሁ። ከዛ ይደወላል። የመጀመሪያው ቁጥር ኮንፊርም ይሄንን ቁጥር ነክታችሁ ኮንፊርም አድርጉ ስትባሉ ያንን የሚላቸውን ቁጥር ነክታችሁ ኮንፊርም ማድረግ ትችላላችሁ። ኦልሬዲ አሁን አካውንቱ አድ ከተደረገ ይሄ አገር ውስጥ ያለውን አካውንት ነው። አንዱን ነክታችሁ የፈለጋቸውን አማውንት ጽፋችሁ መላክ ትችላላችሁ። ይሄንን ኔክስት ትሉና አረጋግጣችሁ መላክ ትችላላችሁ። ወደዚህ ሌላ አካውንት አሁን ዲ360 ኤስቲሲ ቤይ ሌላ አካውንት ከፈለጋችሁ እሱን ነክታችሁ መላክ ትችላላችሁ። ኢንተርናሽናል ደግሞ ለምትፈልጉለት ሰው የእነሱን ስም መርጣችሁ እነሱን ነክታችሁ ከዛ የምትፈልጉትን ያህል ብር ጽፋችሁ እዚህ ኔክስት እያደረጋችሁ መላክ ትችላላችሁ። ማክሲመም 5000 ብር ሪያል ነው የሚልከው፣ ከዛ በላይ አይልክም። ስለዚህ ያ ነው ማክሲመሙ ማለት ነው። ሌላ ደግሞ ሲም ካርድ ቻርጅ ማድረግ ከፈለጋችሁ ማለት የእናንተን ሞባይል ካርድ መሙላት ከፈለጋችሁ እዚህ መጨረሻ ላይ ቴሌኮም የሚለውን እዚህ ሪቻርጅ የሚለውን እሱን ትመርጣላችሁ። ኤስቲሲ አለ፣ ሞባይሊ አለ፣ ዜና አለ። በሎጋቸው ማወቅ ትችላላችሁ። ኤስቲሲ ከነካችሁ ሞባይሊ፣ ዜን፣ ኤስቲሲ፣ ሰላም፣ አዋ፣ ሬድቡል፣ ፍሬንዲ ኤንድ ሌብራ ኤስቲሲ አሁን ከፈለጋችሁ ቁጥራቸውን እዚህ መጻፍ ትችላላችሁ። ለኢንተርናሽናል ደግሞ ቀጥታ ይሄንን ቶፕ አፕ ትሉና አፕላይ ለምትፈልጉለት ሰው ኢትዮጵያ ከሆነ ኢትዮጵያን ትመርጣላችሁ። ቁጥሩን እዚህ ትጽፋላችሁ እና ኔክስት ትሉና የምትፈልጉትን ያህል ይጠይቃቸዋል። ቀጥታ ሞባይሊ አንዳንድ ሰርቪስ ይሰጣል። እዚህ አሁን የሞባይሊ ቀጥታ ኢንተርኔት መግዛት ከፈለጋችሁ እዚህ ውስጥ ገብታችሁ ቀጥታ የዝቅተኛው 20 ነው፣ ከፍተኛው 395 አለ። የፈለጋችሁን ገዝታችሁ የኢንተርኔት ፓኬጅ መግዛት ትችላላችሁ። አብዛኛው ጊዜ ዝም ብሎ ካርድ ሞልታችሁ ነው። ፓኬጅ ብዙ አራጅ አይገዛም፣ እንደ ሌላው ባንክ አይገዛም። እዚህ ውስጥ ሞባይል ሪቻርጅ አለ። የሞባይሊ ዳታ መግዛት ትችላላችሁ እንዳልኳችሁ። ዜን ደግሞ የፓኬጅ ከፈልጋችሁ የፓኬጅ እዚህ መርጣችሁ መግዛት ትችላላችሁ። የኤስቲሲ ግን ሞባይል ቁጥር አስገብታችሁ ነው። በዛ ነው የምትፈልጉትን ያህል ቁጥር ጽፋችሁ ስትጽፉ 955 ብላችሁ ነው የምትጽፉት። ከዛ ዝቅተኛው 200 ነው።
200 ወይ 300 ሪያል ነው።